ሰላም 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 ውድ ዩቱብ ተከታዮቼ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የእናንተም ሰላም በያላችሁበት ይብዛልኝ መልካም ምኞቴ ነው። ዛሬ የማሳያችሁ የፍርኖ ዱቄትና የሩዝ እንጀራ ማለት ነው የማሳያችሁ። ያው ሞክሬው በጣም ቆንጆ እንጀራ ነው የሆነው እና ከመጀመሪያው ያው ማሳያችሁ እንዴት ነው። 2 ማንኪያ የሾርባ ማንኪያ ማለት 2 የሾርባ ማንኪያ የዳቦ እርሾ፣ 1 ብርጭቆ ውሃ ፊልተር እንጠቀማለን። በመጀመሪያ 2 ማንኪያውን እርሾውን እንበጠብጣለን በቃ ማለት ነው። ከዛ በ1 ብርጭቆ ውሃ ከበጠበጥን በኋላ እንትን እናድርገዋለን። ኦሬዲ እዚህ ጋር እኔ ዱቄት ይተነፋልኝ። ይሄንን ዱቄት እንበጠብጠዋለን ማለት ነው። መጀመሪያ ፍርኖ ዱቄቱ የታመሰ ሳይሆን ኖርማሉ ማለት ነው ለዳቦ እንደምንጠቀመው። ውሃውም ደግሞ የፊልተር ውሃ ነው መበጥበጥ ያለበት። እንደዚህ አድርጌ እርሾውን አዘጋጅና ከዛ ለ3 ቀን ያህል ግድም አድርጌ አስቀምጠዋለሁ። ከዛ በመቀጠል ደግሞ ፍርኖ ዱቄቱን በመጥበሻ ወይንም በብረት ድስት ማለት ነው ለስ ባለ እሳት፣ በጣም ኦቨር የሆነ ሳይሆን ለስ አርጋችሁት ማለት ነው የምንታምሱት። ወጣ ገባ ያለ ሳይሆን ሳያርም በነጭም ሳይሆን ቡኒ ከለር ሲሆን ልክ እኔ እንዳመስኩት እንደዚህ ታምሱታላችሁ። ፍርኖ ዱቄቱ ማለት ነው ቆንጆ እንጀራ እንዲሆን ማለት ነው። ከዛ እንደዚህ አምሺው ከ15 ደቂቃ እስከ 20 ደቂቃ ይወስዳል። ምክንያቱም እሳቱ ቀንስ ያለ ስለሆነ ቀስ ብዬ ነው ያመስኩት ማለት ነው። ከዛ ዱቄቱ እንደዚህ አምሺ ከጨረስኩኝ በኋላ ቡኒ ሲመስል ወደ ብራውን ከለር ሲቀየር ማለት ነው አውጣውና ወደ ጎን አድርገዋለሁ። ከዛ ዱቄቱ ሲቀዘቅዝ በወንፊት እነፋዋለሁ ማለት ነው። ምክንያቱም ሲታመስ ዱቄቱ በባህሪው የሆነ እሳት ስለነካው ማለት ነው ስለታመሰ እንትን ያለ እንደ አንኳር ነገር ማለት ነው። ያን አንኳር ነገር በወንፊት እንነፋዋለን ማለት ነው። ከዛ ያ እርሾ ያዘጋጀሁትን ለ3 ቀን ያንን እርሾ ውሃውን ልክ እንደዚህ ያጠለልኩት። ምክንያቱም ከላይ ያለው ሁሉንም ማጥለል ያለብኝ እርሾን ብቻ ነው የምፈልገው። ምክንያቱም ከላይ ያለው እንዳለ መደፋት አለበት። እንደዚህ ድፍት አደረኩት። ከዛ ትንሽ የተፈጨ የተፈጨ አብሽ ነበረኝ። አብሽ በጣም ደስ ይላል። እንጀራ ያፋፋል፣ ሽታውም ደስ ይላል። አብሽ እና ትንሽ ደግሞ ጨው አረኩበት እንደዚህ። ከዛ ያንን ሩዝ የፈጨሁትና የታመሰውን ይሄው እንደዚህ አርጌ አንድ ጋር አዋህደውና ከእርሾ ጋር አብሬ ቡክት ታርጓለሁ ማለት ታርጊ
ከዛ በደንብ አርጌ ሽት አርጌ አቦካዋለሁኝ። ልክ እንደ ዳቦ እንደምናሸው ማለት ሽት እንጀራው እንዲያምር ሽት አርጌ እንደዚህ ክት አርጌ ለ10 ለ15 ደቂቃ ያህል ሽት ማድረግ። ከዛ በደንብ ሽት ታርጉትና ልክ እንደነባብሮ ሲሆን ትተውታላችሁ ማለት ነው። ልክ እኔ እንዳቦካሁት። ከዛ ይሄ ለነገ ኩፍ ይልልኝና ቆንጆ እንጀራ ይሆናል ማለት ነው። ልክ እንደዚህ ኩፍ ብሎ እራሱ ኩፍ ሲል ልክ እንደ ጉሽ ጠላ ነው የሚመስለው። ኩፍ ብሎ ደስ ሲል አያችሁት? አያችሁት እንዴት እንደሚያምር። አሁን እናቀጥ ነውና እጋግረዋለሁ ማለት ነው። ይሄው እንደዚህ አግኘው የፊት እንጀራ ነው ይሄ። ኦ ሲያምር! እንደዚህ ያምራል ማለት ነው። እና እንደዚህ ይመስላል። በስደት ያላችሁ ውዶቼ እንጀራ ሲናፍቃችሁ እንደዚህ አድርጋችሁ ሞክሩት። መቼም በስደት ያለን እንጀራ በጣም ነው የሚናፍቀን ከኔ ጀምሮ ማለት ነው። እና ሰብስክራይብ አድርጉኝ፣ ላይክ፣ ኮሜንት፣ ሼር አበረታቱኝ። ገና አዲስ ጀማሪ ነኝ ለዩቱብ ማለት ነው። እና በጣም የማመሰግነው። ሰላማችሁ ይብዛልኝ ያላችሁበት